وقو وين جسمه قلتني وين أروي تنش كلام بلام جسمه قلتوا وين جسمه أزلزلوا زلزلوا جينا ليش أباكر ليلى في مني ليلى في ما درجوا وين دمو موسيقى نسمع وقو يسفروا وقو جينا يلزموا ታውቂያለሽ ከተቃራኒ ጎን መቆም ደስ ይለኛል ሁሉም ሰው የሚደግፍ ሳይመች ወገው ነው ዘልዝለው አይ እንግዲህ በቃ ቀይረው ምን ያልሽ አለቤት መፍትሽ ነውሽ ወገው ነው ዘልዝል የኔ ልጅስ እንዴት ዋልሽ? መጥቻለሁ። አንተ ማትረባ ኤፍራታ ትልቅ ችግር ውስጥ ገብታለች። አቤልን ወደዛ ቤት በማስገባቷ ምክንያት እሱ አስገድሏት እንደገባ ያፌት እንኳን አያውቅም። ያፌት አሁን ጥያቄው የሚሆነው እንዴት ወደዚህ ቤት ገባ የሚለው ነው። ኤፍራታ ግን እውነቱን መናገር አትችልም። እኔ ፈልጌ ነው እዚህ ቤት የገባው ብላ ነው የምትናገረው። ሌላው ጽዮንና ቢኒያም በመታረቃቸው ወይም አንድ ላይ በመሆናቸው ደስ ያላችሁ ካላችሁ እጃችሁን በላይ ካሳዩኝ። በሐረግ ድራማ ላይ በክፍል 99 የሚፈጠሩትን ትዕይንቶች በዚህ ቪዲዮ ማሳያችሁ ይሆናል። እንደተለመደው አዲስ የሆናችሁ ለዚህ ቻናል ሰብስክራይብ በማድረግ ጀምሩት። ቤዛ ከዚህ ቀደም አንድ ሐሳብ እንደነበራት ጽዮንንና ቢኒያም እውነተኛውን ነገር ለመፈተን ሲሉ ያደረጉት ነገር በትክክለኛው መንገድ ተሳክቶላቸዋል። ጽዮን ራሷን እንደሚያጠፋ ሰው ሆና ስትታውን ነበር። ያኔ ሰከንድ ሳያባክን ነበረ ቢኒያም ወደዛ ቤት ሄደው። ይህም ነገር ደግሞ ተሳክቶላቸው ሙሉ ለሙሉ ተታርቀዋል። አሁን ኤፍራታ ምን ይገጥማታል የሚለውን ነገር እንይ። በመጀመሪያ ደረጃ ያፌት ወደዛ ቤት እንደገባ አቤልን እንዳየው በጣም ተናዶ ነበረ። እንዴት ወደዚህ ቤት ልትገባ ቻልክ የሚለውን ጥያቄ መጀመሪያ የሚሰነዝርለት ይሆናል። ቀጣይ ግን አሁን ላይ ልታወራው የምትችለው ኤፍራታ ብቻ ነች። እኔ ቀን ሙሉ እዚህ ቤት ውስጥ ድብሩኝ ነው የምውለው፣ ለዛም ነው አንተን ነገርኩ አልፈቅድልህ ስትለኝ ነገሩን በጣም ስለከበደኝ እሱን ጠራሁት ብላ ነው የምታወራው። ይህም የምታደርግበት ምክንያት ለናታን ስትል ነው። የናታን ሙሉ መረጃ አሁን ጋር አቤል ጋር ስላለ ነው። አቤል ግን ገና በመጀመሪያው ምሽት በጣም አስፈሪ ፊልሞችን ሲያይና ኤፍራታን እያሳቀቃት ነበረ። ያፌት ምን አለ ቶሎ በመጣ እያለች እስክትሳቀቅ ድረስ። ይህ ሁኔታ በምን ያህል ጊዜ ሊቀጥል ይችላል የሚለውን አብረን የምናየው ይሆናል። ሌላው የቤዛ አዲሱ ጓደኛዋ ዋነኛ ተጠርጣሪ ሆኖ ፖሊሶች እጅ ላይ በምርመራ ላይ ነው። እሱ ግን ትክክለኛ ማንነቱ ምን እንደሆነ ባይታወቅም፣ በሌላ በኩል ደግሞ በገዛ እህቱ ቤቱን ቁልፍ ከፍታ ልትመረምረው እየፈለገች ነው። ከሱ ምን እንደሚፈልጉ ባይታወቅም፣ ሌላኛው አጠራጣሪ የሚሆነው ነገር ከቤዛ ጋር ከዚህ ቀደም በሌላ ህይወት ተገናኝተዋል። ጽዮንና ዳግም ምን አስበው ነው? ሁለቱ ሰዎች አንድ ትልቅ ነገር እየሰሩ እንደሆነ አይተናል። ዳግም በማታ ሆኖ አንዲትን ሴት ልጅ እየሰለለ ወይንም ለሥራ እየፈለጋት እንደሆነ አይተናል። ለምንስ ፈለጓት? አቤልን ምን አይነት ወጥመድ ውስጥ ሊከቱት ነው? ባይሳካላቸው ውስጥ ምን አይነት መዘዝ ውስጥ ሊገቡ ይችላሉ? አብረን እናየዋለን። ሌላኛው የናታን ጉዳይ ነው። ናታን አሁን ላይ በያፌት ሰዎች በጣም 24 ሰዓት ውስጥ ክትትል እየተደረገለት ነው። የት እንደሚገባ የት እንደሚወጣ፣ ምናልባት አሳቻ ቦታ ካገኙና ጥሩ እድል የሚኖራቸው ከሆነ ናታንን ለማገት ውሳኔ አቅርበዋል። ናታን አሁን ላይ በሌላኛው ስሙ በጣም እየተጠቀመበትና ትልቅ አዛዥ እንደሆነ፣ ሉሊትንም በዛው ስም እያስፈራራት እንደሆነ አይተናል። ሌላው በር ላይ እንኳን እየጠበቁት እያለ በየት በኩል ወጣ ሳይባል ከዛ ቤት ድጋሚ ወጥቷል። ሉሊት መረጃውን ለያፌት ብትነግረውም ግን ያፌት አልተሳካለትም። አሁን ላይ ናታን በጣም በብዙ በኩል እየሰራ ነው፣ በፖሊሶች በኩል፣ በሌላ በኩል ደግሞ በአስፈሪው ድርጅትና አሁን ላይ ራሱን ሆኖ ናታንን ሆኖ እየሰራ ነው።
በየትኛውም ይሁን በየትኛው ብቻ እሱ ተሳክቶለት በቃ መጥፎ የሚባሉትን ሰዎች ከራዩ ላይ አስወድቆ ሰላማዊ ሕይወት የሚኖርበትን ጊዜ እየተጠባበቀ ነው። ኤፍራታም እንደዛው የራሷን አግባቦች የምትላቸውን ነገሮች እያደረገች ነው። ያፌትንም በዛው ጭምር አሁን ላይ ድረስ ሳይታወቅባትና ምንም አይነት ጥርጣሬ ሳይደርስበት እሷ የራሷን ሥራ ለመስራት እየሞከረች ነው። ብዙም አልቻለችበትም። ግን ይህን የተባለበት ምክንያት ያፌት በድብቅ እየሰለላት ያለውን ኤፍራታን አላወቀችም። ኤፍራታ ግን ብዙ ጥርጣሬ ሊያደርስበት የሚችሉትን ነገሮች አድርጋለች። ለዛም ነው ያፌት ከዛ በኋላ እሷን ጠርጥሮ ብዙ ነገሮችን ለመሰለል የሞከረው። ወዲያውኑ አልነገራትም። በድብቅም ምንም የሰለላት ነገር የለም። ነገር ግን ምን የምታመጣ ይሆናል ብሎ አሁን ድረስ አብሯት እያየ ነው። አቤልም በራሱ በኩል በጣም አስፈሪ ሁኔታ ላይ እንዳለ አውቃቸዋል። ብዙዎቻችሁ እንደውም ስለ አቤል የተናገራችሁት ነገር አለ። ለድራማው አይመጥንም፣ በጣም አውሬ ሆኖ ነው እየሰራ ያለው፣ ባህሪው እንኳን ደስ አይልም ብላችኋል። ይሄ ነገር ምን ያህል ጊዜ እንደሚቀጥል ባይታወቅም ግን አቤል አሁንም ድረስ አስፈሪ ሆኖ ድራማው ላይ እየቀጠለ ያለ ሰው ነው። በአጠቃላይ ለማየት ያክል በሐረግ ድራማ ላይ በክፍል 99 የሚፈጠሩ ነገሮች የመጀመሪያው ኤፍራታ ከያፌት ጋር የምትፋጠጥ ይሆናል። ሁለተኛው ናታን ሳይታገት ከአጋቾቹ ስር ማምለጥ ይችል ይሆን? ወደዚያ መስሪያ ቤትስ በሰላም የሚገባ ይሆናል ወይ? ሌላኛው የአሰሪዋ ልጅ የሆነችዋ ወይንም የናታን አዲሷ ጓደኛ ልጅ የራሷን የገዛ ወንድሟን ለመበርበር ብላ የእሱን ቤት ስትከፍት አይተናል። እሱ ከቤዛ ከመለየቱ ብዙም ጥቂት ጊዜ አልቆየበትም። ያ ማለት ወደ ቤት የሚመለሰው ወዲያውኑ ይሆናል። ሌላኛው ቢንያምና ጽዮን አሁን ሁለቱ አንድ ላይ ታርቀው በቀጠሉ ናቸው። ናታን ከሰማስ እንዴት ድጋሚ ከእሷ ጋር ለመቀረብ ሞከርክ? ድጋሚ ልትጎዳት ነው ወይ የሚለው ነገር ናታን ጋር አሳሳቢ ነው የሚሆነው። ናታን መጀመሪያውኑ ቢንያምና ጽዮን አንድ ላይ እንዲሆኑ አይፈልግም፣ ጽዮን ላይ ምንም ነገር እንዳይደርስባት በሚል ምክንያት። አቤልስ እዛ ቤት ውስጥ ገብቷል። ኤፍራታ የምትኖርበት ምን ሊፈጥር ይችላል? ምንስ ሊጎዳት ይችላል? አብረን የምናየው ይሆናል። እንደተለመደው ለዚህ ቻናል አዳዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 70 ሺህ የምንገባ ይሆናል። አሁን ላይ ይሄን ቪዲዮ እያያችሁ ያላችሁ ካላችሁ 69 ሺህ ላይ ስለሆነ እንደምንም 70 ሺህ የምናስገባው ይሁን። መልካም እድል። ብዙዎቹ ሰዎች የሚሰሩበትን ተከታታይ ድራማ ክፍል 1ን ሪቪው ከዚህ በኋላ አብረን እናየዋለን። ከወደዳችሁት ሙሉ ክፍሉን ኮሜንት ላይ ስለማስቀምጥላችሁ በዚሁ ቪዲዮ የምታዩት ይሆናል። መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች 4ቱን ልንገራቸው። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠረው ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነ ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው።
ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱ የማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። የዋዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። የዋዳን ድራማ ላይ አሁን የዋዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ